ኮማንድ ፖስት ያላዳነው ውድቀት። የአምስቱ ቀናት ዘመቻ በስኬት ከተጠናቀቀ በኋላ መንግስት አስቸኳይ ጊዜ አዋጅ ኮማንድ ፖስት አቋቁሞ መጠነ ሰፊ ጥቃት ሊፈጽም እንደሆነ ስለደረስንበት አስተባባሪዎቹ ህቡ ወይንም አንደርግራውንድ እንዲገቡ ተደረገ። ይህም ብዙዎቹ ወደ ትላልቅ ከተሞች ሸሽተው እንዲደበቁ ማድረግ ነበር። መንግስት ኦሮሚያን ኮማንድ ፖስት ስር አስገብቶ የጅምላ እስራት ጀመረ። እስሩ ደግሞ እንደ ቀድሞ ፖሊስ ጣቢያ ሳይሆን በሺዎች የሚቆጠሩ ሰዎች ወደ ወታደራዊ ማሰልጠኛ ካምፖች ሊወሰዱ መታቀዱን መረጃ ስለደረሰን ይህንን የመንግስት እርምጃ እንደ መልካም እድል ለመቀየር የሚያስችል ሐሳብ ቀረበ። እስከዚያ ጊዜ ድረስ ከተወሰኑ አስተባባሪዎች በስተቀር ቄሮች ትግሉን ሲያቀናጁ የነበሩት በአካል ሳይተዋወቁ በማህበራዊ ሚዲያ ትስስር ብቻ ነበር። መንግስት ቄሮችን ከሁሉም ዞኖች አፍሶ ወደ ወታደራዊ ማሰልጠኛ ካምፖች ሲልካቸው አጋጣሚውን ተጠቅመው እርስ በርስ እንዲተዋወቁና ለቀጣዩ ምዕራፍ የሚጠቅም ትስስር መፍጠር የሚያስችል ስልት ለማውጣት ታሰበ። ይህንን ሐሳብ በማመንጨት ረገድ ትልቁን ሚና የተጫወተው ገላና ኢማና በፌስቡክ ስሙ ናኖ አምቦ የሚል ቄሮ ነበር። ኢማና የምዕራብ ሸዋ ቄሮ ዋና አስተባባሪና ከመላው ኦሮሚያ አስተባባሪዎች መካከል አንዱ ነው። መንግስት ቄሮን በወታደራዊ ካምፕ ለማጎር ማቀዱ እንደታወቀ ኢማና ይህንን እርምጃ ወደ ድል ለመቀየር የሚያስችል ሐሳብ ከትግበራ እቅድ ጋር ላከልኝ። ከሌሎች አስተባባሪዎች ጋር ከተወያየንበት በኋላ እቅዱን አዳበርን፣ ተግባራዊ ለማድረግም ወሰንን። ገላና በምዕራብ ሸዋ አካባቢ ብቻ ሳይሆን በመላው ኦሮሚያ በመንቀሳቀስ ቄሮችን በማሰልጠንና በማስተባበር ከፍተኛ ሚና የነበረው ቆራጥ ታጋይና በሳል ምሁር ነበር። ገላና ኢማና የኦህዴድ አገዛዝ እርሱን ለመግደል ሲያደርግ የነበረውን ብዙ ሙከራዎች ተርፎ ለውጡ እንደርሱ ባሉ ቄሮች መሪነት በመጣ ማግስት ለስልጣን በበቁ ሰዎች ህዳር 2013 ዓ.ም በአሰቃቂ ሁኔታ ተረሸነ። መንግስት ኮማንድ ፖስት እንዳወጀ በቄሮ በኩል ለጊዜው የትግል እርምጃዎችን ከመውሰድ ለመቆጠብ ተወሰነ። ለዚህ ብዙ ምክንያቶች ነበሩ። የመጀመሪያው መንግስት በአልሞት ባይ ተጋዳይነት ትልቅ ኃይል አሰማርቶ ህዝቡን ለመጨፍጨፍ ስላቀደ ይህንን ኃይል መጋፈጥ ከጥቅሙ ኪሳራ ይበልጣል። ሁለተኛው እስከዛሬ ድረስ ቄሮ ለውስጥ ግንኙነት ሆነ ለፕሮፓጋንዳ ስራ ኢንተርኔት ላይ ጥገኛ ሆኗል። ከቁጣው ዘመቻ በኋላ ኢንተርኔት በመቋረጡ ሌላ ዘዴ እስክናበጅ ድረስ ተቃውሞን ማቋረጥ አስፈላጊ ሆኖ ተገኘ። ሶስተኛው ከህዳር 2008 ዓ.ም ጀምሮ ህዝቡ ያለ በቂ ረፍት ለአንድ ዓመት ያክል ትግል ላይ ስለቆየ በተፈጠረው አጋጣሚ ረፍት ወስዶ ለቀጣዩ ዙር ትግል ሙሉ ለሙሉ ኃይል እንዲዘጋጅ ነው። አራተኛው በአንድ ዓመት ውስጥ በቄሮ እንቅስቃሴ ውስጥ የታዩ ጠንካራና ደካማ ጎኖችን በመተንተንና በመገምገም ለቀጣዩ ዙር ክፍተቶች ለመሙላትና ጠንካራ ጎኖችን ይበልጥ ለማጠናከር በተረጋጋ መንፈስ ማሰብና ማቀድ አስፈላጊ ሆኖ በመገኘቱ ነው። በዚህ መሰረት 10 ወራት በቆየ አስቸኳይ ጊዜ አዋጅ ህቡ ለገቡትም ሆነ ወደ ወታደራዊ ካምፖች ለተጋዙት ቄሮች የአቅም ግንባታ ወይንም ደግሞ ካፓሲቲ ቢልዲንግ ተሰጣቸው። ኢማና ባቀደው መሰረት ወደ አዋሽ፣ ጦላይና ሌሎች ወታደራዊ ካምፖች የተወሰዱ ቄሮች ከ3 እስከ 6 ወራት ቆይታቸው በአግባቡ በመጠቀም በጥልቀት ተወያይተው ልምድ ተለዋውጠው ሰፊ ትስስር ፈጥረውና ለቀጣይ እርምጃ ተዘጋጅተው ወጡ። ያልታሰሩ አስተባባሪዎች ተወያይተው ያወጡት ቀጣይ ትግል ምዕራፍ እቅድ ስለደረሳቸው ተወያይተውበት በሐሳብ አዳበሩት። የኢንተርኔት እገዳውን ለማክሸፍም ወደ ፊንፊኔ እንዲገቡ ተደረገ። ፊንፊኔ ኢንተርኔት ስለነበር በሁሉም ዞኖች የተውጣጡ አስተባባሪዎች ወደ መዲናዋ መጥተው በመመሸግ የሚተላለፈውን መረጃና መመሪያ ወስደው በአጭር መልእክት እሱም ካስቸገረ ወደ ዞንና ወረዳዎች በአካል ሄደው ያስተላልፋሉ። በዚህ ሁኔታ የአደረጃጀትና የቅድመ
የአቅም ግንባታ ስራ ተጠናክሮ ለቀጣዩ ዙር በዝግጅት ላይ እያለን መጀመሪያ ለ6 ወራት ታውጆ ከዚያም ለ4 ወራት የተራዘመው የአስቸኳይ ጊዜ አዋጅ ተነሳ። አዋጁ ይነሳ ወይስ ይራዘም በሚለው ውሳኔ ላይ ለመድረስ ከፍተኛ የመንግስት አስተዳደርና የጸጥታ ባለስልጣናት መካከል ጠንካራ ውይይት ተደርጓል። ከታችኛው የመንግስት መዋቅር ባገኘነው መረጃ ላይ በመመስረት የቄሮ መዋቅር ሙሉ በሙሉ እንደተመታና ከእንግዲህ የተደራጀ አመጽ ሊያስነሳ የማይችልበት ደረጃ ላይ መደረሱን ደመደሙ። ቄሮ ከ5ቱ የቁጣ ቀናት ዘመቻ በኋላ ለማድፈጥ መወሰኑን መንግስት እዚህ ድምዳሜ ላይ እንዲደርስ አድርጎታል። ውጭ ያለነው እንዲሰልሉን ለተመደቡ ሰዎች ሆን ብለን የተሳሳተ መረጃ በማስተላለፍ መንግስት ከታችኛው መዋቅር ያገኘውን መረጃ ትክክል እንደሆነ አረጋገጥን። አልፎም ከቄሮ አስተባባሪዎች መካከል ሾልኮ የወጣ ሰነድ በማስመሰል ላክንላቸው። ይህ ሰነድ ቄሮ ባደረገው የውስጥ ግምገማ ከፍተኛ ጉዳት እንደደረሰበትና ህዝቡ እንደ ከዚህ ቀደሙ ማንቀሳቀስ አዳጋች እንደሆነ ይጠቁማል። በተጨማሪም የለማ ቡድን ወደ ስልጣን መምጣቱና የኦሮሞን ብሔርተኝነት ማንቀሳቀስ መጀመሩ የህዝቡን ልብ በመሳብ ከትግል እንዲሸፍት አድርጎታል የሚል ይዘት ነበረው። አገዛዝ ውስጥ ያሉ ቡድኖች የኦሮሞ ብሔርተኝነትን በማንቀሳቀስ የቄሮን ትግል መጥለፍ ይቻላል የሚል ተስፋ አደረባቸው። ህዝቡ መስማት የሚፈልገውን ነገሮች በመናገር የሀገር ውስጥና የውጭ ተቃዋሚዎች እና አንቂዎችን ተሰሚነት በመቀነስ ከጥቅም ውጪ ማድረግ ይቻላል ብለው ደመደሙ። በዚህ ሁኔታ ቄሮ ከዚህ በኋላ ስጋት አይሆንም በሚል እሳቤ የአስቸኳይ ጊዜ አዋጁ ሐምሌ ወር 2009 ዓ.ም ተነሳ። የኢንተርኔት ግንኙነትም ተለቀቀ። ሆኖም በቄሮ በኩል በፍጥነት ወደ እንቅስቃሴ ከመግባት ይልቅ በዝግታ መሄዱ ተመራጭ ሆነ። ምክንያቱም ለ6 ወራት እረፍት ላይ የቆየው ህዝብ ቀስ በቀስ በማሟሟቅ ወደ ትግል መንፈስ እንዲመለስ ማድረግ ስለሚያስፈልግ ነበር። መንግስት በአንድ አስበርግዱ ወደ ከባድ የኃይል እርምጃ ከመመለስ ቀስ በቀስ መሄዱ የተሻለ ነው ብለን አሰብን። በዚሁ መሰረት ቀለል ያሉ ጥያቄዎችን በማንሳት ጀመርን። ከነዚህ ጥያቄዎች ውስጥ አንዱ የግብር ጉዳይ ነበር። ይህንን አጀንዳ የመረጥነው በሁለት ምክንያቶች ነው። በአንድ በኩል ከ1 ዓመት በላይ በዘለቀው የኦሮሚያ ተቃውሞ የንግድ ሥራ ስለተቀዛቀዘ ነጋዴዎች በሁከቱ ምክንያት ያጡትን ገቢ ለማካካስ ግብር ባይከፍሉ ምኞታችን ነበር። በሌላ በኩል መንግስት በሁከቱ ምክንያት የጎደለበትን ገቢ ለማግኘት ግብር መጨመር ግድ ሆነበት። የነጋዴና የመንግስት የጥቅም ቅራኔ ተቃውሞ ለመቀስቀስ ጥሩ አጋጣሚ ከመሆን አልፎ ለትግሉ ሌሎች ጥቅሞችንም ነበሩት። በመጀመሪያ ደረጃ እስከዚያ ጊዜ ድረስ ነጋዴዎች በቀጥታ ትግሉ ውስጥ ስላልገቡ በቀጥታ የሚነካቸውን ጉዳይ ማግኘታቸውን እንድናሳትፋቸው እድል ሰጠን። ሁለተኛ የግብር አጀንዳ የነጋዴዎችን ተቃውሞ በማነሳሳት የትብብር መንፈግ ወይም ደግሞ ነን ኮኦፕሬሽን ስልትን ጠንካራ በሆነ መልኩ ተግባራዊ እንድናደርግ ሌላ እድል ሆኖ ታየን። በጉዳዩ ላይ በማህበራዊ ሚዲያ እንደጀመርን መንግስቱ ጉዳዩን ለማርገብ ከነጋዴዎች ጋር ስብሰባ ጠራ። እኛም እነዚህን ስብሰባዎች ወደ እድል ቀየርናቸው። ጠንካራ ነጋዴዎችን በመጠቀም የተጨመረው ግብር እንዲቀነስ ከመጠየቅ ባለፈ በዚህ ዓመት ሙሉ በሙሉ እንዲሰረዝ እንዲጠይቁ አበረታታናቸው። ይህ ጥያቄ መንግስት ሊያስተናግደው የሚችለው ነገር አልነበረምና መስማማት አስቸጋሪ ሆነ። ፍጥጫው ቀጥሎ በስፋት ለተጠቀምነው የገበያ አቀባ ማርኬት ቦይኮት መንገድ ጠረገልን። የንግዱ ማህበረሰብ በትግሉ ውስጥ ብዙም ተሳትፎ ባለማድረጉ የገበያ አቀባ ከዚያ ቀደም አልፎ አልፎ ከመሞከሩ ውጪ የተፈለገውን ያህል ውጤት አላመጣም። የተወሰኑ ነጋዴዎች በድብቅ ለቄሮ የቁሳቁስና የገንዘብ ድጋፍ ቢያደርጉም በቀጥታ አልተሳተፉም ነበር። ይህም የሆነው ከሌሎች የማህበረሰብ ክፍሎች ጋር ሲነጻጸሩ ነጋዴዎች በቁጥር ጥቂት በመሆናቸው ማንነታቸውና የሚሰሩበት ቦታ በቀላሉ ስለሚታወቅ ለመንግስት የበቀል እርምጃ ተጋላጭ ያደርጋቸዋል። በዚህ ወቅት ግን የግብር ጉዳይ ከማንም በላይ ነጋዴውን ስለሚመለከት
ለራሳቸው ሲሉ ንቁ ተሳትፎ ለማድረግ ይገደዳሉ። የገበያ ዕቀባ ዘዴ አመራርን መከተል ያለብን ስነ ምግባር ደጋግመን በሚዲያ ካስተማርን በኋላ ዘመቻውን አወጅን። ብዙም ሳይቆይ በሁሉም የኦሮሚያ ማዕዘናት ተዳረሰ። ይህንን ዘመቻ ለማክሸፍ መንግስት ምንም አይነት ስልታዊ ዝግጅት ስላልነበረው ለማስፈራራትና ሱቅ ለመዝረፍ ሞከረ። ነጋዴዎቹ ከጠበቅነው በላይ ጽናት አሳዩ። መንግስትን በመፍራት ወይም በስግብግብነት የንግድ ስራቸውን የከፈቱ ጥቂት ነጋዴዎች ቄሮ በማህበራዊ ሚዲያ በማጋለጥና በአካል ተገኝቶ በማስጠንቀቅ እንዲዘጉ አደረገ። ዓመቱን ሙሉ በነበረው የንግድ እንቅስቃሴ ሁኔታ አንጻር መንግስት ግብር መቀነስ ሲኖርበት ጭማሪ ማድረጉን አብዛኛው የንግዱ ማህበረሰብ አስቆጣ። ስለዚህ በአንዳንድ ቦታዎች ሱቆችን ለማዘጋት 2 ወይም 3 ቄሮች በመንገድ ማለፋቸው በቂ ነበር። ነጋዴዎች ስራ ያቆሙበትን ምክንያት የመንግስት አካላት ሲጠይቋቸው ቄሮ አስፈራርቶን ነው በማለት ከተጠያቂነት ማምለጥ ችለዋል። በገበያ አድማው ዘመቻ ከነጋዴው የበለጠ መንግስትን አስቸግሮ የነበረው ገበሬው ወደ ገበያ መውጣት ማቆሙ ነው። መንግስት ሱቅ ያለውን ነጋዴ አስሮ በማስፈራራት በ2 እና በ3 ቀናት ማስከፈት ይችላል። በሳምንት አንድ ጊዜ፣ ለዚያውም አልፎ አልፎ ለግብይት ከገጠር ወደ ከተማ የሚመጣው ገበሬ ግን ካልመጣ ምን ያደርገዋል? ሚሊሻ በየቤቱ እየዞረ ወደ ገበያ ሄድ ቢለው የምንሄድበት ጉዳይ የለኝም ይለዋል። ምን ብሎ ያስገድደዋል? የገበያ ዕቀባውም በተለይ ለሽያጭ በሚውሉ ሰብሎች በሚታወቁ ዞኖች ተግባራዊ ማድረግ መንግስት ላይ ከፍተኛ ጫና እንደሚፈጥር በመገመት በስፋት ተግባራዊ ተደረገ። ለምሳሌ የጫት ምርት ለሀገር ውስጥና ለውጭ ገበያ በሚቀርቡ እንደ ሐረርጌ ያሉ ዞኖች ጫት ወደ ገበያ እንዳይሄድ ማድረግ ተችሏል። ዕቀባው ከሐረርጌ በሚመረተው የጫት አቅርቦት ላይ ጥገኛ የሆኑት ጅቡቲና ሶማሊላንድ ማህበረሰቦችን በማስቆጣት በመንግስታቸው ላይ ከፍተኛ ጫና አሳደረ። ከዚህም የተነሳ የሀገራቱ ባለስልጣናት ብዙ ጊዜ ደውለው ዕቀባው እንዲነሳ ሊያግባቡኝ ይሞክሩ ነበር። ይህ ደግሞ የቄሮ ኃይል የኢትዮጵያ መንግስት ብቻ ሳይሆን ጎረቤቶችንም መናጥ መጀመሩን አመላከተ። እንደ ጅማ፣ ጉጂና ወለጋ ባሉ ቡና አምራች ዞኖች መንገድ የመዝጋት እርምጃው የትራንስፖርት አገልግሎትን በማስተጓጎልና የውጭ ንግድን በመጉዳት መንግስት የሚያገኘውን የውጭ ምንዛሬ ገቢ እንዲያሽቆለቁል አድርጓል። የገበያ ዕቀባን ከመንገድ መዝጋት ጋር በማጣመር ውጤታማ ማድረግ ተቻለ። የዚህ ስልት ውጤት ከፍተኛ ከመሆኑ የተነሳ የግብር ጥያቄ ከተመለሰ በኋላም ለተለያዩ ተቃውሞች የገበያ ዕቀባ ማወጁን ቀጠልንበት። የግብርን ጉዳይ ለትግሉ መጠቀማችን መንግስትን ለማዳከም ጥሩ ምርጫ ነበር። ከፍተኛ የግብር ገቢ ከሚያገኝበት የንግዱ ማህበረሰብ ክፍል ጋር መጋጨቱ ለምንፈልገው የኢኮኖሚ አሻጥር እርምጃ ምቹ ሁኔታ ፈጥሯል። ይህ የዕቀባ ዘዴ ለትግሉ ያለው ፋይዳ ትልቅ ቢሆንም ህዝባችንን የሚጎዳ መሆኑን አስቀድመን ተረድተናል። ከእነዚህ ጉዳዮች መካከል የነጋዴዎች ገቢ መቀነሱ ምርት ከገበያ እንዲጠፋ በማድረግ ህዝቡን ለችግር እንደሚያጋልጥ ግልጽ ነው። የእነዚህ ችግሮች መባባስ ህዝቡን በማሰላቸት ለትግሉ አሉታዊ አመለካከት እንዲኖረውም ሊያደርግ ይችላል። ዕውቁ የሰላማዊ ትግል ስትራቴጂስት ሶል አለንሲ እንዳለው የተጓተተ ስልት ትግልን ወደ ኋላ ይጎትታል። በመሆኑም የገበያ ዕቀባው ከ3 እስከ 5 ቀናት ላልበለጠ አጭር ጊዜ እንዲሆን አድርገናል። በተጨማሪም እገዳው ከመጀመሩ በፊት ከ5 ቀናት በፊት ማሳወቃችን ነጋዴውና ሌላው ህዝብ ስራ ለማቆም አድማ አስፈላጊውን ቅድመ ዝግጅት እንዲያደርግ በቂ ጊዜ ሰጠው። የገበያ ዕቀባው በትክክል እንዲተገበር የተጠቀምነው ተጨማሪ ስልት የትራንስፖርት እገዳ ነበር። የገበያ ዕቀባ የንግድ ቤቶች መዝጋት እና በገበያ ቀናት ግብይት እንዳይካሄድ መከልከልን ያጠቃልላል። የትራንስፖርት ዕቀባ ደግሞ በከተሞች መካከል የንግድና የህዝብ እንቅስቃሴን በመክታት የኢኮኖሚ እንቅስቃሴ የበለጠ እንዲዳከም ያደርጋል። የትራንስፖርት ዕቀባው የትራንስፖርት ባለቤቶች ፈቃድ ብቻ ሳይሆን መንገድ በመዝጋት ሲፈጸም ነበር። ስለዚህ የትራንስፖርት ዕቀባ ከገበያ ዕቀባ በደረጃ ከፍ ያለ ነው። የገበያ ዕቀባ
የተቃውሞ ስልት ሲሆን፣ መንገድ መዝጋት ግን ጣልቃ ገብነት ነው። ሁለቱን አቀናጅተን ስራ ላይ መዋላችን ትልቅ ውጤት አስገኝቶልናል። አብዛኛው የትራንስፖርት ባለቤቶች የቄሮን ጥሪ ሰምተው በፈቃዳቸው ስራ ሲያቆሙ፣ ጥቂቶቹ ግን መንግስትን በመፍራትና በራሳቸው ስግብግብነት አድማውን ጥሰው ይሰሩ ነበር። ይህ ደግሞ ስራ ያቆሙት ከሚያመጡት ገቢ በተጨማሪ ለመንግስት ተጋላጭ እንዲሆኑ ያደርጋቸዋል። የመንገድ መዝጋት እርምጃ አድርባይ ነጋዴዎችን ለማስገደድ ስለሚረዳ የገበያ ዕቅዳው ሙሉ ለሙሉ ስኬታማ እንዲሆን ያደርጋል። የመንገድ መዝጋት ስልት የጣልቃ ገብነት አካል በመሆኑ ከፍተኛ አደጋ አለው። ቄሮች በአካል መንገድ ላይ ተገኝተው ድንጋይ ለቅመው ስለሚዘጉ ለመንግስት ወታደሮች ተጋላጭ ነበሩ። በዚህም በርካታ ቄሮች ለሞት፣ ለአካል ጉዳትና ለእስራት ተዳርገዋል። የመንገድ መዝጋት ዘመቻ ለሌላ አደጋ ማጋልጦን ነበር። በአንድ ወቅት ወደ ቄሮ መዋቅር ሰርጎ የገቡ የመንግስት ሰላዮች ክልከላውን በጣሱ ተሽከርካሪዎች ላይ ቦምብ በመወርወር የቄሮን ስም ለማጥፋት አቅደው ነበር። ይህንን ሴራ እንዳወቅን የ5ቱ ቀን እገዳ በ2 ቀናት ውስጥ እንዲቆም አደረግን። ሴራው ተሳክቶ ቢሆን ኖሮ በሕይወት ላይ የሚደርሰው አደጋ ተጠቅመው ቄሮ ላይ ለመለጠፍ ሞክረው ያልተሳካላቸውን የሽብርተኝነት ክስ ለማጠናከር የሚችሉበት ዕድል ይፈጥራል። ለ5 ቀናት የተጠራው ዕቀባ ወደ 2 ቀን ለማሳጠር መወሰኑ በቄሮች ዘንድ ጊዜያዊ ቁጣን ቢፈጥርም ምክንያቱን ከገለጽም በኋላ ዕቀባው በስምምነት እንዲነሳ ተደርጓል። በአጠቃላይ የገበያ ዕቀባ እርምጃዎች ጉዳት ሳያበዙ በትግሉ ላይ የሚሳተፈውን የማህበረሰብ ክፍል በስፋት መንግስት ላይ ከፍተኛ ጫና አሳድሯል። የቄሮ ትግል በሀገሪቱ ኢኮኖሚ ላይ ያስከተለው ተጽዕኖ የሚካድ አልነበረም። በ2014 የቄሮ ትግል ሲጀመር የኢትዮጵያ ኢኮኖሚ በ10.3 በመቶ እያደገ የነበረ ሲሆን በ2018 ለውጡ ሲመጣ ወደ 6.8 በመቶ ቀንሷል። የኢኮኖሚው መዳከም ደግሞ መንግስት እያዳከመ መሆኑን ይጠቁማል። መንግስት ከኮማንድ ፖስት በኋላ ቄሮ የተዳከመ መስሎት ተስፋ ቢያደርግም በተቃራኒው አዳዲስ የትግል ስልቶችን በመጨመር አድማሱን አስፍተን ስርዓቱን የበለጠ መከፋፈልና ማዳከም ቻልን። ከትግል ዘመቻዎቻችን ጎን ለጎን ከመንግስት ሰዎች ጋር ስናደርግ የነበረው ንግግርና ድርድርም ወደ ውጤት እየተቃረበ መጣ።